ሰላም ሰላም፣ እግዚአብሔር ይብዛላችሁ። የተወደዳችሁና የተከበራችሁ የስስ ቻናል ተከታታዮች እንደምን ከረማችሁ? እንደምን አላችሁልኝ? የዳን እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ በድጋሚ መጥቻለሁ። ዛሬ የመጣሁት ማለት ነው እንኳን አደረሳችሁ፣ እንኳን ለሰባተኛው ሳምንት የአብይ ጾም በሰላም በጤና አደረሳችሁ አደረሰን። አሜን። ኒቆዲሞስ ይባላል ማለት ነው። ኒቆዲሞስ ማለት ምን ማለት ነው የሚለው አነባለሁ። እግዚአብሔር ይቅደም። ሰምታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ የደወና ምልክት ጫን እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ እንዲሆናችሁ ማለት ነው እንድታዳምጡኝ በትህትና እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒቆዲሞስ የአብይ ጾም ሰባተኛው ሳምንት ይቅርታ። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዮሐንስ ምዕራፍ 3 ቁጥር 3 እስከ 6። ጌታችን ወደዚህ ምድር መጥቶ የምስራችንን ቃልን ሲያወጅ እስራኤላውያን የተቀበሉትን በተደባለቀ ስሜት ነበረ። በአንድ በኩል ሕዝቡ ለብዙ ዘመናትን በባርነት ሲገዛ ስለነበረ ከሮማውያን ቀኝ ግዛት ነፃ የሚያወጣቸው መሲህ ይፈልጋሉ። በሌላ በኩል ደግሞ ሕዝቡንም በብዙ ዘመናትን በባርነት ቀንበር ስለደከመ ተስፋ በመቁረጡ ተዳክመው ነበር። መሲህን በመጣ እንኳ ይመጣል ብለው የሚጠብቁትን ጦር ይዞ ሰራዊትን አስከትሎ ነው ብለው ያምኑ ነበር። ስለዚህም ነው ክርስቶስን መሲህ ነኝ ብሎ ሲመጣ ለመቀበልን ፈቃደኞችን አልነበሩም። ምክንያቱ ደግሞ ጦርን ሳይዝን ሰራዊት ሳያስከትልን እንዲሁ ባዶ እጁን እርነትን ላወጣቸው መጥቻለሁ እያለ ደግሞ ተናግራልና ነው። ምንም እንኳ አብዛኛው እስራኤላውያን የክርስቶስን መሲህነትን ቢጠራጠርና ባይቀበለውም በፍጹም እምነትን እስከ መጨረሻው የተከተሉትም ነበሩ። ለዚህም ትልቅ ማሳያ የሚሆን ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ አይሁዳዊ ነው። ቅድስት ቤተ ክርስቲያንም ይህንም ታላቅ ሰው ለማዘከር የአብይ ጾም ሰባተኛው እሁድን በእርሱ ስምም ሰይማ ተከብረዋለች። ተከታዮችም ምእመናንም የእርሱንም አስረ ፍኖትን እንዲከተሉ ትመክራለች ታስተምራለችም። ኒቆዲሞስ ፈሪሳውያን ነው። ዮሐንስ ምዕራፍ 3 ቁጥር 1። ኒቆዲሞስ የአይሁድን አለቃ ነው። ዮሐንስ ምዕራፍ 3 ቁጥር 1። ኒቆዲሞስ መምህረ እስራኤል ነው። ዮሐንስ ምዕራፍ 3 ቁጥር 10። ኒቆዲሞስ ምሁረ ኦሪት ነው። ዮሐንስ ምዕራፍ 7 ቁጥር 51። ኒቆዲሞስ ምን አደረገ? ለምስጢረ ጥምቀትን መገለጥ ምክንያት ሆኖ ዮሐንስ ምዕራፍ 3 ቁጥር 1 እስከ 21 አዋቂ ነኝ የሚሉትን አሳፈራቸው። ዮሐንስ ምዕራፍ 7 ቁጥር 51 ጌታን ለመገነዝ በቃ። ዮሐንስ ምዕራፍ 19 ቁጥር 38 ከኒቆዲሞስ ምን እንማር?
አትሄቶ ርእሰ ጎደሌን ማወቅ የእውነትን ምስክር ስምዕዮ ጽድቅ መሆንን ትግሃ ሌሊትን እስከ መጨረሻ መጽናትን በአጠቃላይ ከኒቆዲሞስን ሕይወትን ብዙ ቁም ነገሮችን እንማራለን። የኒቆዲሞስ በሌሊትን ገስግሶ መምጣትን ለምስጢርም ጥምቀትን ትምህርትን መገለጥ ምክንያትን እንደሆነ ሁሉ በቅዳሴውም በኪዳኑ በሰዓታቱም በማህሌቱም መገኘቱና መሳተፍን ረቂቅ የሆነውን ሰማያዊ ምስጢር ፍኔተው ብሎ እንዲገለጥልን ምክንያትን ነውና በምስጢራትን በመሳተፍ ራስን ዝቅ በማድረግ ለታላቅ ክብርን እንድንበቃ የእርሱ መልካም ፈቃድ ይሁንልን። አሜን። የዕለቱ ምስባክ ሐዋጽእከኒ ሌሊተ ወፈተንኮ ለልብየ አመከረከኒ ወእተረከበ አመፃ በላዕለየ ከም እንድ አይንበብን አፋየ ግበረ መዝሙረ ዳዊት መዝሙር 17 ቁጥር 3 እስከ 4 የምነበበው ወንጌልን ዮሐንስ ምዕራፍ 1 ይላል ቃሉ። ስለ ቃል እግዚአብሔር ፍጹም የተመሰገነና ከፍ ያለ ይሁን። አሜን። ይቆየን። ሄት ወንድሞቼ የዛሬ ያመጣሁት ማለት ነው ይሄ ይመስላል። ሰምታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበራቱኝ ማለት ነው። በሌላ ቀን ሌላ ይዤ እንድመጣ ማለት ነው እግዚአብሔር ፍቀድልኝ። መልካም ቆይታ እያልኩ አስጀምሮ አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ፍጹም የተመሰገነ ከፍ ያለ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።